ቁረይሽ ወሬው ደረሳት። ይሄን ጊዜና የአላህ መልእክተኛ ለማሳደር ተነሳች። ከከተማው ሳይወጡ ከተገኙ መቅጣት፣ ከከተማ ውጭም ከሆነም ለሚያመጣቸው ሰዎች 100 ቀይ ግመል ሽልማቶች እንሰጣለን ብለው $100 ቢሊዮን ምን አወጡ? ወንትድ የሚባል አወጡ ማለት ነው። ይሄን ላመጣ ሰው ወጣቱ በጠቅላላ ተሰማራ። መዲና ወዴት ነው? ወደ ሰሜን፣ ከመካ ወደ ሰሜን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተጓዙ ወደ ደቡብ ነው። እነዚህ ተጓዙ ሁሉም የሚፈልገው ወዴት ነው? ወደ ሰሜን። 3 ቀን ሙሉ አካለሏቸው፣ አጧቸው። አቡበክርን ይዘው እሳቸው ወደ ሸሹ ወደ ጋሩ ፈውር ሸሹ። እናያለን ኢንሻአላህ። ጋሩ ፈውር ሲሸሹ ጋሩ ፈውር ውስጥ ለ3 ሌሊትና 3 ቀናት ተቀመጡ። በሶስተኛው ቀን መጨረሻ ላይ ፈልገው በመካ ዙሪያ ያጧቸው የመካ ሹማምንትና ወጣቶቻቸው ወደ ደቡብ ተጓዙ። ዋሻ ለዋሻ ፈለጓቸው። ጋሩ ፈውር ደረሱ። ሁሉም ነገር አበቃ። እንደ ሰው አበቃ። ታጥረዋል። መውጫ የለም። የመዲና የመካ መውጫዎች በጠቅላላ ተይዘዋል። የአላህ መልእክተኛ ወዴት ይሄዳል? ወዴት?